السلام عليكم ورحمة الله وبركاته. إن شاء الله رياضة اللسان የምትባለዋን ኪታብ እየተማርን ያለን ኢንሻአላህ ካሁን በፊት ስለ ኢድጋም ስለሚባል ክፍል ኢንሻአላህ የተማርን ሲሆን ዛሬ ደግሞ የምናየው ኢንሻአላህ التدريب على الإخفاء የሚለው ጋር ደርሰን ነው የቆምነው። ዛሬ ስለሱ ይሆናል ኢንሻአላህ የምንማር የሚሆነው ማለት ነው። ትንሽ ሰፋ ያለ ክፍል ነው ይሄ ሰፋ ያለ ክፍል ይሆናል። በተቻለ ያክል ኢንሻአላህ ለማሳጠር ሞክራለሁኝ። አተድሪቡ ልምምድ የምናደርግበት የሆነ ክፍል ነው። አለል ኢኽፋ በኢኽፋ ላይ ማለት ነው። ኢኽፋ በሚባለው የኑነ ሳኪና ወተኑን ክፍል ላይ ኢኽፋ ስለሚባለው ስለሱ ይሆናል ዛሬ የምንመለከተው ማለት ነው። ኢኽፋ ዋና መጠሪያው ሲሆን በዋናነት ግን ያው ኢኽፋ ሐቂቂ ተብሎ ይጠራል ማለት ነው። ብዙ ጊዜ ሰዎች ሲናገሩ ኢኽፋ ብለው ዝም ይላሉና ኢኽፋ ብለን ዝም የምንል ከሆነ አሻሚ የሆነ ሐሳብ ነው ማለት ነው። ሐሳቢ የሆነ ስያሜ ነው ኢኽፋ ብቻ ካልን ማለት ነው። ምክንያቱም ሌላ ኢኽፋ የሚባል ስላለ በኑነ ሳኪና ወተኑን ጊዜ ይሄንን ምን ብለው ይጠሩታል? የተጅዊድ ምሁራኖች ኢኽፋ ሐቂቂ ብለው ይጠሩታል ማለት ነው። ከሌላኛው ኢኽፋ ለመለየት ሲባል ማለት ነው። ኢኽፋ ሐቂቂ ተብሎ ይጠራል ማለት ነው። ኑነ ሳኪና ወተንዊን እንደሚታወቀው አራት ህግ አላቸው። ኢዝሃር፣ ኢድጋም እንዲሁም ደግሞ ኢቅላብ እንደዚሁም ደግሞ ኢኽፋ። ይሄ አራተኛው ህግ ነው ማለት ነው። ከዚህ ውጭ የለም ማለት ነው። ማወቅ ያለብን ነገር ግን ኢድጋም ስናደርግ እንደዚሁም ደግሞ ኢቅላብ ስናደርግ እና እንዲሁም ኢኽፋ በምናረግ ጊዜ ኢኽፋ ሐቂቂ በምናረግ ጊዜ ለሁለት ሐረካ ያክል ነው የምንቆየው ማለት ነው። የጉናው ቆይታው ለሁለት ሐረካ ያክል ይቆያል ማለት ነው። እዚህ ቦታ ላይ ኡስታዙ ስለ ኢኽፋ ብቻ አይደለም በውስጡ በምንለማመድበት ጊዜ በውስጡ ሌላም ተጨማሪ የሆነ ህግ አለ ማለት ነው። እዚህ ኢኽፋ የሚለው እንትን ውስጥ ክፍል ውስጥ ማለት ነው። እሳቸው ግን ያሉት አትድሪቡ ዐለል ኢኽፋ ስለ ኢኽፋ ልምምድ የምናደርግበት ክፍል ነው ያሉት። ነገር ግን ኢኽፋ ብቻ ሳይሆን እዚህ ቦታ ላይ እንደምትመለከቱት መጨረሻ ላይ እዚህ ጋር እንደምትመለከቱት ተርሚሂም ቢሒጃረቲ የሚለው እዚህ ቦታ ላይ ምን አለ ማለት ነው። እዚህ ቦታ ላይ ኢኽፋ ሸፈውይ ተብሎ የሚጠራ አለ ማለት ነው። ስለዚህ ኢኽፋ ሐቂቂ ሌላ ክፍል ነው። ከእንደገና ኢኽፋ አሸፈውይ ደግሞ ሌላ ክፍል ነው ማለት ነው። ስለዚህ እዚህ ጋር በኢኽፋ አሸፈውይም ልምምድ እናደርጋለን ማለት ነው። ሌላው ደግሞ እዚህ ጋር ቀጥሎ እንደምትመለከቱት ቱምቢቱ የሚለውና ሚን ባዕድ የሚለው ይሄ ደግሞ ኢቅላብ ይባላል ወይም ደግሞ ቀልብ ተብሎ ይጠራል። ስለዚህ እዚህ ጋር አሁን ስለ ኢቅላብም ልምምድ እናደርጋለን ተድሪብ እናደርጋለን ማለት ነው። በኢኽፋ ሐቂቂ ብቻ አይደለም ነው ኢንሻአላህ። እዚህ ጋር ኢኽፋ ሐቂቂ ማለት ምን ማለት ነው የሚለውን ስንመለከት መልኢኽፋኡ ኢኽፋ ማለት ምን ማለት ነው? ጥያቄ ነው ይሄ። መልኢኽፋኡ ኢኽፋ ማለት ምን ማለት ነው? ጀዋብ መልሱ ሁወ ሉገተን በቋንቋዊ ትርጓሜው ኢኽፋ ብሎ ማለት አሰትሩ መደበቅ ወይም ደግሞ መሸሸግ ማለት ነው። መደበቅ አሰትሩ መደበቅ ወይም መሸሸግ ይሉታል። ይሄ ቋንቋዊ ትርጓሜው ነው። የምንሸሽገው ወይም ደግሞ የምንደብቀው ምኑን ነው ከተባለ ኑነ ሳኪናውን ነው። ኑነ ሳኪናውን ደብቀን መቅራት ማለት ነው። ወስጢላሐን በአገባባዊ ትርጓሜው ደግሞ ወይም ደግሞ በተጅዊድ ምሁራኖች ደግሞ በእስጢላህ ማለት ነው። ምን ማለት ነው? ኢኽፋ ማለት ዒባረቱን ገለጻ ነው። አን ኑጥቂ ቢልሐርፊ አንድን ፊደል ስለማውጣት የምንገልጽበት የሆነ ገለጻ ነው። አንድን ፊደል ስለማውጣት የምንገልጽበት የሆነ ገለጻ ነው። ቢሲፈቲም በይነል ኢዝሃር ወልኢድጋም በኢዝሃር እና በኢድጋም መካከል አድርገን አንድን ፊደል ወይም ደግሞ የኢኽፋን ፊደሎች ማውጣት ነው ማለት ነው። ግልጽ ነው። ቢሲፈቲም በይነል ኢዝሃር ወልኢድጋም ማለት ነው። በኢድጋም እና በኢዝሃር መካከል አድርገን መቅራት ማለት ነው። ኑነ ሳኪና ወይም ተንዊን
ከኢኽፋ ሐቂቂ ፊደሎች ጋር በምትመጣ ጊዜ እንደ ኢዝሃር ኑነ ሳኪናዋን ግልጽ አናረጋትም። እንደ ኢዝሃር ፊደሎች ማለት ነው። ከኢዝሃር ፊደሎች ጋር ስትመጣ ኑነ ሳኪናዋን ግልጽ እናረጋታለን አይደለ? እንደዛ አናደርጋትም። እንደዚሁም ደግሞ ወልኢድጋም እንደ ኢድጋምም ደግሞ ኑነ ሳኪናዋን ወደ ኢድጋም ፊደሎች ኢድኻል አናደርጋትም፣ አናስገባትም። አያችሁ፣ ኑነ ሳኪናዋን ወደ ኢድጋም ፊደሎች ምን አናደርግም? ኢድኻል አናደርጋትም፣ አናስገባትም። እንደዚሁም ደግሞ ኑነ ሳኪናዋን እንደ ከኢዝሃር ፊደሎች ጋር በምትመጣበት ጊዜ ኑነ ሳኪናዋን ግልጽ እንደምናደርገው እንደዛም ግን ግልጽ አናደርጋትም ማለት ነው። ግልጽ ነው። እንደዛም ግልጽ አናደርጋትም። ታዲያ በእነዚህ በሁለቱ መካከል አድርገን መቅራት ማለት ነው። ኢኽፋ ማለት ይሄ ነው። ኢኽፋ ማለት መደበቅ መሸሸግ ማለት ነው ብሎ ማለት ይሄ ነው። ግልጽ ነው። ዓሪየን ዓሪየን ይላል የተራቆተ አድርገን ማለት ነው። ዓሪየን ማለት ያገለለ አድርገን ወይም ደግሞ የተራቆተ አድርገን ማለት ነው። ከምን የተራቆተ አድርገን፣ ከምን ያገለለ አድርገን? አኒ ተሽዲድ ከሸድ ማለት ነው። ግልጽ ነው። ለምሳሌ አሁን እኮ ኢድጋም ስናደርግ ኑነ ሳኪናዋን ምን እናደርጋታለን? ኢድጋም በምናደርግ ጊዜ ወደ ኢድጋም ፊደሎች ኢድኻል ስለምናደርጋት፣ ስለምንጨፈልቃት፣ ስለምናስገባት የኢድጋም ፊደሎች ምን ይሆናሉ ብለናል? ያለፈው ክፍል ላይ ሸድ ይሆናሉ ብለናል አይደለም? በውስጥ ታዋቂነት ዋውና ያ በውስጥ ታዋቂነት ሸድ ይሆናሉ። ሌሎቹ ግን የሸድ ምልክት አለባቸው ብለን በሰፊው አይተናል። ስለዚህ የሸድ ምልክት ይኖርባቸዋል ኢድጋም ላይ ማለት ነው። ኢዝሃር ላይ ደግሞ ኑነ ሳኪናዋን ግልጽ ስለምናደርግ ፊደሎቹ ላይ ሸድ አይከሰትም። ኑኗን ግልጽ ስለምናደርጋት ማለት ነው። ስለምናነባ ስለምንቀራት ማለት ነው። ታዲያ ኢኽፋ ምንድን ነው? ኢኽፋ ደግሞ እንደ ኢዝሃር ኑነ ሳኪናዋን ግልጽ ማድረግም አንችልም። እንደ ኢድጋም ፊደሎችም ደግሞ ኑነ ሳኪናዋን ወይም ደግሞ ተንዊኑን የኢድጋም ፊደሎች ውስጥ ማስገባት አይደለ? ኢኽፋ ላይ ፊደሎቹ ላይ አናስገባም። ታዲያ ፊደሎቹ ላይ ከመድረሳችን በፊት አየር ድምፁን ተጠቅመን መቅራት ማለት ነው። ማለትም ለሁለት ሐረካ ያክል ቆይተን መቅራት ማለት ነው። የዚህን ጊዜ ፊደሎቹ ጋር ከመድረሳችን በፊት ስለሆነ ኑነ ሳኪናዋን የምንደብቃት ኢኽፋ በምናደርግ ጊዜ ፊደሎቹ ምን አይሆንም? ሸድ አይሆኑም ማለት ነው። ስለዚህ ሸድ እንዳይሆኑብን ተጠንቅቀን ማለት ነው መቅራት ያለብን። ዓሪየን አኒ ተሽዲድ ማለት ይሄ ነው። ከሸድ ያገለለ አድርገን። ግልጽ ነው። ሸድ እንዳይሆንብን ተጠንቅቀን ማለት ነው መቅራት ያለብን። የምኑ ፊደል? የኢኽፋ ፊደሉ ማለት ነው። መዓ በቃኢል ጉነቲ ፊሂ ጉና የሚባለውን ባህሪ ከማስገኘት ጋር ማለት ነው። ወይም ደግሞ ከማስቀረት ጋር ማለት ነው። ግልጽ ነው። ለሁለት ሐረካ ያክል መቆየት አለ አይደለም ጉና የሚባለው። ስለዚህ እሱን ከማስገኘት ጋር እሱን ከማስቀረትና ጉና የሚባለውን ነገር ከማስገኘት ጋር ያኒ ኢኽፋ አድርገን መቅራት ይኖርብናል ማለት ነው። ኢኽፋ ማለት ይሄ ነው። ኢኽፋ ማለት በቋንቋዊ ትርጓሜው በኢስጢላህ ትርጓሜው ይሄ ነው ማለት ነው። የኢኽፋ ፊደሎች ስንት ናቸው ከተባለ የኢኽፋ ፊደሎች 15 ናቸው። የኢኽፋ ፊደሎች 15 ናቸው። 15 እነሱም صف ذا ثنا كم جاد شخص قد سما دم طيبا زد في تقى ضع ظالما እነዚህ ናቸው። صፍ ስንል ሷድ አለ፣ ዛ ስንል ዛል አለ፣ ሰና ስንል ሳ አለ፣ ከም ስንል ካፍ አለ፣ ጃደ ጂም አለ፣ ሸኽሱን ሺን አለ፣ ቆድ ቃፍ አለ፣ ሰማ ሲን አለ፣ ዱም ዳል አለ፣ ጠይበን ስንል ደግሞ ጣ አለ፣ ዚድ ዛ አለ፣ ፊ ስንል ፋ አለ፣ ቱቃ ስንል ታ አለ፣ ضዕ ስንል ضድ አለ፣ ዛሊመን ስንል ደግሞ ዛ አለ ማለት ነው። እነዚህ 15 ፊደሎች ላይ ኢኽፋ የሚባለው ህግ ይተገበራል ማለት ነው። 15 ፊደሎች ናቸው ማለት ነው። ግልጽ ነው። ምክንያቱም ለኢዝሃር 6 ይሰጣል። አኺ ሃከ ኢልመን ሃዘሁ ገይሩ ኻሲሪ ወይም ደግሞ ኢን ጋበ ዐኒ ሐቢቢ ሀመኒ ኸበሩሁ የኢዝሃር ፊደሎች እነዚህ ናቸው፣ 6 ናቸው። ከዛ ቀጥሎ ደግሞ ኢድጋም አለ። የኢድጋም ፊደሎች ደግሞ የርሙሉን ያ ራ ሚም ላም ዋው ኑን ማለት ነው፣ 6 ናቸው። ሌላው ደግሞ
ኢቅላብ ነው። የኢቅላብ ፊደል ደግሞ ወይም ደግሞ ቀልብ ይባላል ብያችኋለሁኝ። እሱ ደግሞ አንድ ነው። እሱም ባ ነው። ስለዚህ ከነዚህ የተቀሩት ግን ከኢዝሃር፣ ከኢድጋም፣ ከኢቅላብ የቀሩት ምንድናቸው ማለት ነው? ኢኽፋእ ናቸው። 15 ፊደሎች ናቸው ማለት ነው። እንደ አጠቃላይ 28 ፊደሎች ሆኑ ማለት ነው። ስለዚህ አሁን ኢኽፋእ በምናረግ ጊዜ አየር ድምፁ በአምስት ፊደሎች አየር ድምፁን ማወፈር ይኖርብናል። በአምስት ፊደሎች ግልጽ ነው። በአምስት ፊደሎች እነሱም ማን ናቸው? አንደኛ ሶድ፣ ዶድ፣ ጦ፣ ዞ ከዛ ቆፍ ማለት ነው። በእነዚህ በአምስቱ ፊደሎች አየር ድምፁን ማወፈር ይኖርብናል። በ10 ፊደሎች ደግሞ ከ15 ላይ 5 ሲቀነስ 10 ነው የሚቀረው። በ10 ፊደሎች ደግሞ አየር ድምፁን አቅጥነን እያቀጠን መቅራት ይኖርብናል ማለት ነው። ይህንን ማወቅ ይኖርባችኋል ማለት ነው። ሌላው ግን ኢኽፋእ በምናደርግ ጊዜ አመጣጡ እንዴት ነው ከተባለ ኢኽፋእ ሲደረግ በኑነ ሳኪና ጊዜ በአንድ ቃል በሁለት ቃል አለ። ለምሳሌ እዚህ መጀመሪያው ክፍል ላይ እንደምትመለከቱት አንሷር ይላል። ይህ አሁን አንድ ቃል ነው። ሚን ሲያሚን የሚለው ይሄ ደግሞ ሁለት ቃል ነው። አያችሁ። ስለዚህ ኑነ ሳኪና በአንድ ቃል በሁለት ቃል አገኘን ማለት ነው። ነገር ግን ተንዊን ሲሆን ግን ተንዊን ማለትም ፈትሐቴን ከስራቴን ሆኖ በሚመጣበት ጊዜ ኢኽፋእ ማለት ነው በምን አለ ማለት ነው? በሁለት ቃል ብቻ ነው ያለው። በአንድ ቃል ኢኽፋእ የለም ማለት ነው። በምን ጊዜ? በተንዊን ጊዜ። ይሄ ኢቅላብም ላይ የሚሰራ ህግ ነው። ኢዝሃርም ላይ የሚሰራ ህግ ነው። ኢድጋም ግን ይለያል። ስለ ኢድጋም አውርተናል። ኢድጋም በኑነ ሳኪናም ይሁን በተንዊን ጊዜ አመጣጡ በሁለት ቃል ብቻ ነው፣ በአንድ ቃል የለም ነው ኢድጋም። ስለዚህ ኢኽፋእ በምናረግ ጊዜ በኑነ ሳኪና ከሆነ በአንድ ቃል አለ፣ በሁለት ቃል እንላለን። ነገር ግን በተንዊን ጊዜ ግን በሁለት ቃል ብቻ ነው ያለው፣ በአንድ ቃል የለም ማለት ነው። ይሄንንም ማወቅ ይኖርብናል። የበለጠ ግን መጠንቀቅ ያለባችሁ ቅድም ያልኳቸው ናቸው። 5ቱ ፊደሎች ላይ አየር ድምፁን ማወፈር አለብን። 10 ፊደላቶች ላይ ደግሞ አየር ድምፁን አቅጥነን መቅራት ይኖርብናል። ይሄ በጣም ጥንቃቄ የሚያስፈልገው ነገር ነው ኢኽፋእ ላይ ማለት ነው። ሌላው ግን ኢኽፋእ ክፍል አለው 3 ክፍል አለው። ኢኽፋእ ሐቂቂ ሱግራ አለ። እንደዚሁም ደግሞ ኢኽፋእ ሐቂቂ ውስጣ አለ። ኢኽፋእ ሐቂቂ ኩብራ ወይም ደግሞ አዕላ ከፍተኛ የሆነ ኢኽፋእ የሚባል አለ ማለት ነው። ኢኽፋእ 3 ክፍል አለው ማለት ነው። ግልጽ ነው። ኢኽፋእ ሐቂቂ ኩብራ ወይም ደግሞ አዕላ የሚባለው በ3 ፊደሎች ነው። እነሱም ጦ፣ ዳል፣ ታ። በእነዚህ ፊደሎች ኢኽፋእነቱ ከፍተኛ የሆነ ኢኽፋእ ተብሎ ይጠራል ማለት ነው። ይሄ የሆነው ለምንድን ነው? ፊደላቶቹ እነዚህ 3 ፊደሎች ማለት ነው ጦ፣ ዳል፣ ታ ወደ ኑን መውጫ ቦታ በጣም የቀረቡ ስለሆኑ ለዛ ሲባል ኢኽፋእነታቸው ከፍተኛ ተብሎ ተጠቅሷል ማለት ነው። ሌላው ኢኽፋእ ሐቂቂ ሱግራ የሚባሉ አሉ። ኢኽፋእ ሐቂቂ ሱግራ ደግሞ የሚባሉት 2 ናቸው። እነሱም ቃፍ እና ካፍ ናቸው። ቃፍ እና ካፍ ኢኽፋእ ሐቂቂ ሱግራ ሊባሉ ለምን ቻሉ ከተባለ አሁንም ከኑን መውጫ ቦታ አንጻር ነው የምናየው። ስለዚህ ኢኽፋእ ሐቂቂ ሱግራ የተባሉት ለምንድን ነው? ከኑን ፊደል መውጫ ቦታ ይች ኑን አለች አይደለም? እዚህ ጋር የምታዩት ኑን። ስለዚህ ከዚች ከኑን መውጫ ቦታ አንጻር እነዚህ 2 ፊደሎች በጣም በዒድ ስለሆኑ ሩቅ ስለሆኑ ኢኽፋእ ሐቂቂ ሱግራ ተብለዋል ማለት ነው። ስለዚህ ኢኽፋእ ሐቂቂ ኩብራ 3 አል፣ ኢኽፋእ ሐቂቂ ሱግራ ደግሞ 2 አል፣ 5 ማለት ነው። አንድ ላይ ስንት ይቀራል? 10 ማለት ነው። 10ሩ ደግሞ ምን ይባላሉ? ኢኽፋእ ሐቂቂ ውስጣ ተብለው መካከለኛ የሆነ ኢኽፋእ የሚገኝባቸው ፊደላቶች ተብለው ይጠቀሳሉ ማለት ነው። ባረከላሁ ፊኩም። ሌላው ግን እዚህ ታች ወርደን ግን ኢንሻአላህ ኢኽፋእ አሸፈዊይ የሚባል አለ። እሱን እንመለከታለን ማለት ነው። የኢኽፋእ አሸፈዊይ
ፊደሎች ስንት ናቸው ከተባለ የኢኽፋ አሸፈውይ ፊደላቶች አንዲት ነች። እሷም ባነች ማለት ነው። ባነች ኢኽፋ አሸፈውይ ብለን የምንጠራው ሚም ፊደል ከባጋ በምትመጣበት ጊዜ ኢኽፋ አሸፈውይ ተብሎ ይጠራል። ምክንያቱም እዚህ ጋር ሚም ፊደል እንደምታዩት ከባጋ መጥታለች። ይሄ ማለት ሚሟ አትቀራም ማለት ነው። ሚሟ ትደበቃለች ማለት ነው። ኢድጋም አናደርጋትም። ይችኛዋ ሚሟን ወደ ባ ኢድጋም ማድረግ ሳይሆን ልክ ቅድም እዛ ጋር እንደ ኑነ ሳኪና ኢኽፋ በምናደርግ ጊዜ እንዳወራ ነው ምን ማድረግ ነው ማለት ነው። ያኒ ሚሟን ኢዝሃር አናደርጋትም፣ ኢድጋምም አናደርጋትም። ታዳ ልክ ቅድም እዛ ጋር ምን ብለናል? በይነል ኢዝሃሪ ወልኢድጋም አድርገን መቅራት ነው አላለም? እንደዛ አድርገን ነው የምንቀራት ማለት ነው። ሚሟን ግልጽ አናረግም፣ ኢዝሃር አናረግም፣ ኢድጋም አናረግም። ታዳ ኢኽፋ አድርገን ደብቀን ማለፍ ማለት ነው። ገለጻው አንድ ነው። ምን ማለት ነው? አሰትር ማለት ነው። ይሄ ሚሟን መደበቅ ማለት ነው። ይሄ በቋንቋዊ ትርጓሜው ነው። ኢኽፋ አሸፈውይ ማለት ምን ማለት ነው ብትባሉ ምን እንላለን? ያው ነው ገለጻው፣ ታዕሪፉ አንድ ነው። አሰትር ማለት ነው መደበቅ። ምኑን? ሚሙን። ግልጽ ነው። ይሄ በቋንቋዊ ትርጓሜው ነው። በተጅዊድ ምሁራኖች ገለጻውስ ምንድን ነው? ምን ብለናል ቅድም? ዓሪን አን ተሽዲድ ብለናልም ዒባረቱን አን ኑጥቂ ቢልሐርፊ ብለን እኮ ቅድም አውርተናል አይደለም? ስለ ኢኽፋ ስናወራ ዒባረቱን አን ኑጥቂ ቢልሐርፊ ቢሲፈትን በይነ ልኢዝሃር ወልኢድጋም ዓሪየን አን ተሽዲድ። አንዳንድ ቦታ ላይ ዓሪን ይላል፣ አንዳንድ ቦታ እዚህ ጋር ዓሪየን። ያው ይለያያል የተጅዊድ እንትኑ ገለጻቸው የሁሉም። አን ተሽዲድ መዓ በቃኢል ጉነት ይብለናል እኮ ያንን ነገር የኢኽፋ ሐቂቂ ታዕሪፉን ኢኽፋ አሸፈውዬ ላይ እንጠቀመዋለን ነው። ሐሳቤ ገብቷችኋል ብዬ አስባለሁ። ስለዚህ ይሄ ነው። ሚሟን ምን አድርገን ነው መቅራት ያለብን? ደብቀን ነው መቅራት ያለብን ማለት ነው። ዋናው ነገር ግን እዚህ ጋር ብዙ ጊዜ የሚያጨቃጭቀው ነገር ምንድን ነው? የሚያጨቃጭቀው ነገር እዚህ ቦታ ላይ ማለት ነው ኢኽፋ አሸፈውዬ ላይ ከንፈሮች ይገጠማሉ። ከንፈሮቻችን ተርሚሂም ቢሒጃረቲ ብለን ስንል ከንፈር ይገጠማል ወይስ አይገጠምም የሚለው ላይ ነው ውዝግብ ያለው። ይሄ ግን ዶክተር አይመን የሚባሉ አሉ፣ በአሁን ሰዓት አሉ፣ የተጅዊድ ምሁራን ናቸው። እሳቸው ይህንም በጣም አድርገው ይቃወማሉ ማለት ነው። በነገራችን ላይ ከንፈራችን መገጠም አለበት ወይስ ክፍት ነው መሆን ያለበት? ከንፈራችን መገናኘት የለበትም በሚለው ዙሪያ ውዝግብ ያለው እምን ላይ ነው? እዚህ ላይ ነው። እዚህ ኢኽፋ አሸፈውይና ኢቅላብ ላይ ነው። ኢቅላብ ይሄ ማለት ነው። ኢቅላብ በቀስቱ ምነካው ኢቅላብ በምናረግ ጊዜ ያለው ሁኔታና ኢኽፋ አሸፈውይ በምናረግ ጊዜ ያለው ሁኔታ በከንፈሮች መካከል ክፍተት መኖር አለበት ይላሉ። ይሄንን ሲናገሩ ዶክተር አይመን ምን ይላሉ? ይሄ ከቅርብ ጊዜ ወዲህ የተጅዊድ ምሁራኖች ያመጡት ፍልስፍና ነው ይላሉ። ይሄ ዚያዳ ጭማሬ ነው ይላሉ። እንደውም እሳቸው ይህን ሲናገሩ እስትግፋር ሁሉ ያደርጋሉ። አላህ ይቅር ይበለን፣ እኛም ለረጅም ዓመታት እንደዚህ እያልን ተማሪዎችን ስናስተምር ቆይተናል ብለው እስትግፋር ሁሉ ያደርጋሉ። ይሄ ማለት እንደ ትልቅ ስህተት አይተውት ማለት ነው። ወላሂ ይህንን በራሴ በጆሮ ሰምቻለሁ ሲናገሩ። ስለዚህ ይሄ ጥንቃቄ ማድረግ አለብን። ከቅርብ ጊዜ ወዲህ የመጣ ነው ይላሉ። የድሮዎቹ ተጅዊድ ምሁራኖች ዘንድ ይሄ ነገር የለም ይላሉ። ይሄ በከንፈር መካከል ክፍተት መተው፣ በከንፈር መካከል ፉርጃ መተው የሚባል ነገር የለም ይላሉ። ታዲያ ምንድነው መሆን ያለበት? ከንፈራችን ይገጠማል፣ ይዘጋል ከንፈራችን። ነገር ግን እሳቸው ደግሞ እዚህ ጋር በተጨማሪ የሚያስጠነቅቁት ነገር የሚያሳስቡት ነገር ምንድን ነው ሲናገሩ ኢህቲዛዝ ከንፈር ላይ መኖር የለበትም ይላሉ። ከንፈር ላይ በጣም የከንፈር መኮማተር፣ ከንፈራችንን ጥብቅ ማድረግ ያ ነገር መኖር የለበትም ይላሉ። ከንፈር መግጠም ብቻ ነው፣ ከንፈራችንን መዝጋት ብቻ ነው የሚያስፈልገው ይላሉ። ያኛው ኢህቲዛዝ የሚለው የከንፈር መጨማደድ ነገር፣ ከንፈራችንን በጣም ጥብቅ ማድረግ ነገር እሱሱ መኖር የለበትም ይላሉ። ይቻላል፣ ያንን በተድሪብ ማምጣት ነው። በልምምድ ነው የምታመጡት። ስለሰማችሁ ብቻ አይመጣም። ልምምድ አድርጋችሁ ማግኘት ትችላላችሁ ማለት ነው። ስለዚህ ኢኽፋ አሸፈውይ ማለት
የኢኽፋ አሸፈዊ ታዕሪፉ አንድ ነው። ግልጽ ነው። አሰትር ማለት ነው ወዘተ ብዬ ቅድም ነግሬያችኋለሁ ማለት ነው። እንደዛ ታዕሪፉ ይሄ ነው። ሌላው ግን የኢኽፋ አሸፈዊ ፊደል ማነች? ባ ነች። ባ ፊደል ከሚም ጋር በምትመጣ ጊዜ ሚሟ አትቀራም ማለት ነው። ባጭሩ ሚም አትቀራም፣ ታዲያ ትደበቃለች ነው። ሌላው ኢኽፋ አሸፈዊ አመጣጡ እንዴት ነው ከተባለ በሁለት ቃል ብቻ ነው የሚመጣው። ኢኽፋ አሸፈዊ በአንድ ቃል የለም፣ በሁለት ቃል ነው። ለምሳሌ ተርሚሂም አንድ ቃል ነው፣ ቢሒጃረቲን ሌላ ቃል ነው። ስለዚህ ኢኽፋ አሸፈዊ ያኒ ቁርአን ውስጥ የምናገኘው በሁለት ቃል እንጂ በአንድ ቃል የለም። ይሄ ነው። ሌላው እዚህ ጋር ቱንቢቱ የሚለውና ሚን ባዕዲ የሚለው ይሄ ምንድነው ህጉ? ይሄ ኢቅላብ ተብሎ ይጠራል። ጀዘሪ ግን ቀልብ ብለው ነው የጠቀሱት ማለት ነው። ቀልብ የሚለው የተሻለ ነው። ኢቅላብ የሚለው ስያሜ ከቅርብ ጊዜ ወዲህ የተገኘ ነው እሱ። ስለዚህ ቀልብ ማለቱ የተሻለ ነው። ግልጽ ነው። የጀዘሪ የተጠቀሙት ይህን ስለሆነ ማለት ነው። ለማንኛውም ኢቅላብ በቁርአን ውስጥ ወይም ደግሞ ቀልብ በቁርአን ውስጥ በሁለት ቃል አለ፣ በአንድ ቃል አለ። በሁለት ቃል የምንለው ግን ማወቅ ያለባችሁ ምንጊዜም ቢሆን በተንዊን ብቻ ሲሆን ነው። በተንዊን ብቻ በሁለት ቃል ነው የምንለው። በተንዊን ከሆነ በኑነ ሳኪና ጊዜ ከሆነ ግን በአንድ ቃል በሁለት ቃል እንላለን ማለት ነው። ይሄንን ማወቅ ይኖርባችኋል ማለት ነው። ኢቅላብ ማለት ምን ማለት ነው የሚለውን ስንመለከት መል ኢቅላብ ወይ ደግሞ መል ቀልቡ፣ ቀልብ ማለት ምን ማለት ነው? ይሄ ጥያቄ ነው። ሉገተን በቋንቋዊ ትርጓሜ ተሕዊሉ ሸይኢ ዐን ወጅሂሂ፣ ግልጽ ነው። የሆነን ነገር ከገጽታው ማዞር ነው። ተሕዊል ማለት ማዞር ነው። አሸይኢ የሆነን ነገር ዐን ወጅሂሂ ከገጽታው ማለት ነው። ግልጽ ነው። ኑነ ሳኪናውንና ያው ይሄ ቋንቋዊ ትርጓሜው ስለሆነ ችግር የለውም ኢንሻአላህ። በተጅዊድ ምሁራኖች ገለጻ ስናየው የበለጠ ግልጽ ስለሚሆን ማለት ነው። ተሕዊሉ ሸይኢ ዐን ወጅሂሂ የሆነን ነገር ከገጽታው መቀየር ነው፣ ማዞር ነው። ከገጽታው ምን ማድረግ ነው? መቀየር ወይም ደግሞ ማዞር ማለት ነው። ግልጽ ነው። ይሄ ቋንቋዊ ትርጓሜ ነው። ወስጢላሐን በተጅዊድ ምሁራኖች ኢቅላብ ወይም ደግሞ ቀልብ ማለት ምን ማለት ነው ከተባለ ቀልቡ ኑኒ ሳኪነቲ አው ተንዊን፣ ኑነ ሳኪናንና ተንዊንን ምን ማድረግ ነው? መቀየር ማለት ነው። መቀየር ማለት ነው። ወደ ምንድን ነው የምንቀይረው? ሚመን ወደ ሚም ማለት ነው። ይሄው እዚህ ጋር አሁን ለምሳሌ እንደምትመለከቱት ሚም ባዕዲ ስንል እኮ ከኑኗ ወደ ምን ተቀይራለች? ይሄው ከላይ በኩል ሚም ተቀምጣለች እኮ አያችኋት? ሚሟ ይሄ ማለት ኑኗ ወደ ሚም ተቀይራለች የሚል መልእክት ነው እየሰጠች ያለችው። ኑኗ ወደ ሚም ተቀይራለች የሚል መልእክት ነው ያለው ከላይ የተቀመጠችው ሚሟ። ለዛ ነው ይሄንን ለመጠቆም ነው። ግልጽ ነው። ስለዚህ እዚህ ጋር አሁን ምን እያልን ነው? ቀልቡ ኑን ሳኪነት ያው ተንዊን፣ ኑነ ሳኪናንና ተንዊንን ምን ማድረግ ነው? ያኒ ወደ ሚም መቀየር ነው። ሚመን ወደ ሚም መቀየር ነው እያለ ነው። ሙኽፋተን የተደበቀ አድርገን ፊል ለፍዚ በንግግር ማለት ነው። በንግግር ውስጥ የተደበቀ አድርገን ማለት ነው። ኑነ ሳኪናዋን ወደ ሚም ስንቀይራት ያኒ ሚሟን ግልጽ አናረጋትም ማለት ነው። ላ ፊል ኸጢ በጽሁፍ ባትገኝም ማለት ነው። በጽሁፍ ባትገኝም በጽሁፍ ባትኖርም ያኒ ይሄ አሁን ይቺ ሚሟ የተጅዊድ ምሁራኖች ናቸው ያስቀመጡልን እንጂ በፊት አልነበረም። ይሄ ግልጽ ነው። የተጅዊድ ምሁራኖች ናቸው ይህንን ያስቀመጡልን ለሰዎች ቀሏቸው እንዲቀሩ በቀላሉ ሰዎች እንደዚህ በማየት እንዲረዱ ማለት ነው። ይሄ ማለት ቀጥታ አሁን እዚህ ጋር ኑኗ ወደ ሚም እንደተቀየረች ምልክት ነው፣ ጥቆማ ነች ከላይ መቀመጥ። አሁን ግልጽ ሆነ ማለት ነው እንጂ አሁን በፊት አሁን አይታወቅም። ይሄ ግልጽ ነው። አረቦች ቀጥታ ከኑን ቀጥሎ ባ ስትመጣ ኑኗን አይቀሩም። ለምሳሌ ሚን ባዕዲ ብሎ አይቀሩም። ሚን ባዕዲ ብሎ አይቀሩም። በቃ ያውቁታል እነሱ። ለምን? ቋንቋቸው ስለሆነ ከኑነ ሳኪና ወይም ደግሞ ከተንዊን ቀጥሎ ባ ከመጣ ኑነ ሳኪናዋና ተንዊኗ እንደማይቀሩ ያውቃሉ። ሚን ባዕዲ ብለው ነው ሚንበ ብለው ነው የሚቀሩት። ግልጽ ነው። ሚን ባዕዲ አይሉም። ነገር ግን አሁን አጀሚ የሆኑ ግን አረበኛ ቋንቋን የማንችለው የሆኑ ሰዎች ደግሞ የሆኑ ማህበረሰቦች ደግሞ አሁን ይህንን
ምን ብለው ሊቀሩት ይችላሉ? ከላይ ሚሟ ካልተቀመጠች ይሄ ህጉ ካልተቀመጠ ምን ብለው ሊቀሩት ይችላሉ? ሚን ባዕዲ ብለው ሊቀሩት ይችላሉ። አያችሁ፣ ለዛ ሲባል ነው አሁን የተጅዊድ ምሁራኖች ከላይ ሚሟን አስቀመጡልን። ይሄ ማለት ኑኗ ወደ ሚም ተቀይራለች የሚለውን መልእክት ይሰጠናል። አያችሁ፣ ይሄ ማለት ቀለለ ማለት ነው። ነገር ግን በአረቦች ዘንድ ግን ይሄ ከላይ ያለው ሚሙ ባይቀመጥም ከኑነ ሳኪናና ከተንዊን ቀጥሎ ባ ሲመጣ ኑነ ሳኪና እንደማይቀራ ያውቃሉ። ግልጽ ነው። ይሄ ነው። ስለዚህ ይሄ ማለት ነው መዓ ሙራዓት ልጉነቲ ፊሂማ ጉና የሚባለውን ነገር ከመጠበቅና ከማስገኘት ጋር እያሉ ነው። ግልጽ ነው አይደለም? ምን የምናደርገው ኑነ ሳኪናና ተንዊንን ወደ ሚም በምንቀይር ጊዜ መዓ ሙራዓት ልጉነቲ ፊሂማ ጉናን ከማስገኘትና ከማስቀረት ጋር። ግልጽ ነው አይደለም? በዚህ መልኩ አድርገን መቅራት ማለት ነው። ይሄ በኢስጥላህ ትርጓሜው ነው። በሁለቱም አይተናል። ኢንሻአላህ በጣም ለመፍጠን እየሞከርኩ ነው ያለሁትኝ እንዳይረዝምባችሁ። አላይ ሐሊን ኢንሻአላህ አሁን ቀጥታ ወደ ሪያዱል ሊሳን ቀጥታ እንገባና ተድሪብ እናደርጋለን። አሁን ባየናችሁ ማለት ነው ኢንሻአላህ። التدريب على الإخفاء አንሳር አየር ድምፅ ይወፍራል። በደንብ ልምምድ አድርጉ። ይሄንን ወደኋላ ቅድም የዘረዘርኩትን ነገር እንግዲህ ስቀራ በደንብ ትኩረት አድርጋችሁ ማዳመጥና ራሳችሁ ደግሞ መለማመድ ነው። ድጋሚ አሁንም እያልኩ ማብራራ ከሆነ ለእናንተ ማድከምም ነው፣ ደቂቃውም ይረዝማል፣ ለሰው ደግሞ ይሰለቻል ማለት ነው። ደቂቃው ሲረዝም ለማዳመጥ ራሱ ያ እንዳይሆን የተዘረዘረውን ዝርዘራ በምንቀራ ጊዜ በምልላችሁ ጊዜ በደንብ በጥሞና እያዳመጣችሁ ለማለት ሞክሩ። ሌላው ግን ቅድም ያላብራራሁላችሁ ነገር እኽፋ በምናደርግ ጊዜ ቃፍና ካፍ ላይ ሲሆን አየር ድምፁ ሙሉ ለሙሉ ወደ አፍንጫ ይሄዳል። ለምን ሲባል የመላሳችን ሩቁ ክፍል ወደ ቃፍና ካፍ መውጫ ቦታ ከፍ ብሎ ፊደሎቹ ቦታቸው ላይ ስለሚነካ ድምፁ ወደ አፋችን የመምጣቱ ሁኔታ ጠባብ ነው። ስለዚህ ድምፁ ወደ አፍንጫ መሄድ ይቀላል። ወደ አፍንጫ ወስዶ መቅራት ስለሚቀል በዛ መልኩ መቀራት አለበት። አንዳንድ ሰዎች ግን እንዴት አድርገው እንደሚቀሩት እዚሁ ላይ ስላለ በቃፍና በካፍ ነው ይሄ ነገር ያለው። በቦታው እንዴት እንደሚቀሩት እንዴት መቀራት እንዳለበት እናያለን ኢንሻአላህ። አንሳር ሚን ሲያም በቀረቱን ሰፍራ አአንዘርተሁም። አያችሁ እዚህ ጋር አሁን ድምፁ ሲቀጥን ለምን ዛል የሚቀጥን ነው። ዛል እዚህ ጋር ግን አሁን እዚህ ጋር ሶስቱ ቦታዎች ላይ ምን አድርጌዋለሁ? ሶስቱ ቦታዎች ላይ እነዚህ ላይ አወፍሬዋለሁ። ለምን ሷድ የሚወፍር ስለሆነ። እዚህ ጋር ደግሞ አሁን ዛል የሚቀጥል ፊደል መጣ። ይህንን በደንብ በጥንቃቄ በእነዚህ መሰረት እስከ መጨረሻው አንብቡ። በቃ አልደግመውም። ይሄን እዚህ ጋር አየር ድምፅ አወፈረናል። ለምን የሚወፍር ፊደል ነው። ስለዚህ የሚወፍር ፊደል በ5 ፊደሎች ይወፍራል ብለን የለም? ያንን ጠብቃችሁ ቅሩ። እዚህ ጋር ደግሞ ዛል የሚቀጥን ፊደል ነው። ስንት ናቸው የሚቀጥኑ ፊደሎች? 10 ብለናል እኮ። ከነዛ ውስጥ አንዱ ዛል ነው። ስለዚህ በዚህ መሰረት የተቀረውን እናንተ ቅሩ። በየቦታው ካብራራን ችግር ነው የሚሆነው ማለት ነው፣ ይረዝማል። ናም ወሚን ዙርየቲ ዓዚዙን ዙ። እዚህ ጋር ግን ማወቅ ያለባችሁ ለምሳሌ አንሷር ስንል አንድ ቃል አይደለ? በኑነ ሳኪና በአንድ ቃል ይሄው አሳዩን ኡስታዙ፣ ቁርአን ውስጥ እንደዚህ ይመጣል እያሉ ነው። ሚን ሲያም ስንል ደግሞ በኑነ ሳኪና በሁለት ቃል ነው። ኑነ ሳኪና በአንድ ቃል፣ ኑነ ሳኪና በሁለት ቃል። ቁርአን ውስጥ እንደዚህ ይመጣል በኑነ ሳኪና ጊዜ። እሺ በቀረቱን ሶፍራ ብለው ግን በተንዊን ዶማቴን ተንዊን ይባላል። ተንዊን ፈትሐተን ከስራተን ዶማቴን ተንዊን ይባላል። ዋና መጠሪያቸው ነው። ስለዚህ አሁን በተንዊን ጊዜ ግን በቀረቱ አንድ ቃል ነው፣ ሶፍራ ሌላ ቃል ነው። በተንዊን ጊዜ በሁለት ቃል ብቻ ነው ያለው። ይሄ ብቻ ነው ያለው። በቃ ሌላ ድጋሚ እዚህ ጋር ድጋሚ አልጻፉም። ይሄው አንድ ብቻ ነው። እዚህ ጋር ግን ሁለት ነው የጻፉት በኑነ ሳኪና። አያችሁ አአንዘርተሁም ስንል አሁን ይሄ አንድ ቃል ነው። አአንዘርተሁም በምን በኑነ ሳኪና። በኑነ ሳኪና በሁለት ቃል የት አለ? ይሄው
ወሚን ዙርየቲ ወሚን አንድ ቃል ነው። ዙርየቲ ደግሞ ሌላ ነው። በሁለት ቃል አያችሁ። በአንድ ቃል በኑነ ሳኪና፣ በሁለት ቃል በኑነ ሳኪና። አሃ በኑነ ሳኪና በሁለት ቃል አሳዩን ማለት ነው። አዎ ሌሎቹንም በዚህ መሰረት ተረዱ ነው እናንተ። በኑነ ሳኪና ጊዜ ይኸው በሁለት ቃል ነው ኡስታዙ የሚያለማምዱን እዚህ እስከ መጨረሻው። በአንድ ቃል በሁለት ቃል፣ በአንድ ቃል በሁለት ቃል እያደረጉ በኑነ ሳኪና ጊዜ። በተንዊን ጊዜ ግን አንድ ምሳሌ ብቻ ነው ያስቀመጡት። በተንዊን ለምን ሁለት ምሳሌ ምን ያረጋል? ምን ያረጋል? ይሄ እኮ ስለሚለያይ እኮ ነው። አንዘርተሁም አንድ ቃል ነው፣ ወሚን ዙርየቲ ሁለት ቃል ነው፣ ይለያያል ማለት ነው። ስለዚህ በኑነ ሳኪና በሁለት ቃል አየን፣ በአንድ ቃል አየን። እሺ በተንዊንስ ጊዜ በአንድ ቃል የለም፣ በሁለት ቃል ነው። ለዛ ነው አንድ ምሳሌ ብቻ እያስቀመጡልን ያሉት ማለት ነው ኡስታዙ፣ ወይም ደግሞ ያስቀመጡልን ለዛ ነው። አሁን እዚህ ጋር ዐዚዙን ዙ አያችሁ፣ በቃ ሁለተኛ የለም ምሳሌ። እሺ በሁለት ፊደል ጨርሰናል፣ በሷድና በዛል ማለት ነው። አሁን ሶስተኛ ማን ነው? ሳ ነች። ስለዚህ በሳ ልምምል እናደርግ ነው። ከሳ ቀጥሎ ደግሞ ማን አለ? ከሳ ቀጥሎ ደግሞ ናም በካፍ እንለማመዳለን። ከካፍ ቀጥሎ ደግሞ ማን አለ? ጂም አለ ታች። ይሄው በቅደም ተከተል ነው ፊደላቶችን ያስቀመጡልን። በዛ መሰረት ኢንሻአላህ ኡንሳ ኡንሳ ቅድምን ብያችኋለሁ። 5 ፊደሎች ላይ አየር ድምፁን ማወፈር አለብን። 10 ፊደሎች ላይ ደግሞ አየር ድምፁን ማቅጠን አለብን ብለን የለ ምሳሌ ይሄው ለምሳሌ አየር ድምፁ ሲወፍር አንሶ አንሶ አያችሁ። ሚንሲ ድምፁ በደንብ ይወፍራል። ለምን? ፊደሉ ስለሚወፍር እኮ ነው። ስለዚህ አየር ድምፁ ወፈረ። ይሄው ወፈረ። አያችሁ። እዚህ ጋር ግን ስንመጣ አሁን ሳ የምትቀጥን ነች፣ ዛል የሚቀጥን ነው። አያችሁ። እነዚህ ጋር ግን አየር ድምፁ ይቀጥናል። ለምን? ፊደሎች የሚቀጥኑ ስለሆኑ። ይሄው ወሚንዙ አያችሁ፣ ቀጠነ። ኡንሳ ቀጠነ። ምን አንልም፣ ኡንሳ አይባልም። አሁን አይወፍርም። ለምን? ሳ የሚቀጥን ነው። ይሄንን በደንብ አድርጋችሁ ተለማመዱ። ወላሂ እዚህ ጋር ከተለማመዳችሁ በደንብ አድርጋችሁ ቁርአንም በንጹህ ነው የምትቀሩት ማለት ነው ኢንሻአላህ። ናም ኡንሳ ይሄ በአንድ ቃል ነው። ኑነ ሳኪና በሁለት ቃል ሚን ሰመረህ በሁለት ቃል ማለት ነው። እሺ ቀጥታ አሁን በእነዚህ ባብራራሁላችሁ መሰረት የተቀረውን ኢንሻአላህ ተለማመዱ እናንተ። ቀጣዩን ቀጥታ ኢንሻአላህ እንበል። ቀውለን ሰቂላ አንኩም አያችሁ ድምፁ አን የምላሳችን ሩቁ ክፍል አቅሶ ሊሳን የሚባለው ብድግልና የካፍ መውጫ ጋር ይነካል። ከዛስ ምን ይሆናል? ድምፁ ሙሉ ለሙሉ ወደ አፍንጫ ይሄዳል። ይሄ ቃፍና ካፍ ላይ ነው። ለምሳሌ አሁን እዚህ ጋር ምን አንልም? አንኩም። አሁን አንዳንድ ሰው እንደዚህ ነው የሚቀረው፣ አንኩም ይላል። ለምሳሌ ቁርአን ውስጥ እኮ ወወضዕና አለም ነሽረሕ ለከ ሲቀራ ምን አለ? ወወضዕና አንከ ዊዝረክ። እንደዚህ አይቀራም፣ እነዚህ አንቀራም። ብዙ ጊዜ እንደዚህ ነው አብዛኛው ሰው የሚቀራው። ነገር ግን ይሄ ሙሉ ለሙሉ ድምፁ ወደ አፍንጫ ነው መሄድ ያለበት። እነ ዶክተር አይመን ይሄንን በሰፊ ይናገራሉ። እሳቸው ሲቀሩም ይሄንን ማዳመጥ ትችላላችሁ። ሌሎችም በዚህ ዘርፍ ላይ የበለጠ የሚታወቁ የሆኑትን መርጦ በደንብ ማዳመጥ ያስፈልጋል። ሁሉንም የምታዳምጡ ከሆነ ችግር ነው። ግልጽ ነው አይደለም? ከአሁን በፊት ተናግሬያለሁ። ለምሳሌ ድል ላይ አሁን አዳዲስ ፈጠራዎች ምናምን ይጨመሩ የለ ድል ላይ ማለት ነው። ገባችሁ? ልክ አሁን በተጁድ ዘርፍ ላይም ስንሄድ እንደዛው ነው። አዳዲስ የሆኑ ፍልስፍና አዳዲስ የሆነ ነገር የሚጨምሩ ይኖራሉ ማለት ነው። ይህን አስተውለን እንትን ማለት ይኖርብናል። ግልጽ ነው። የተጁድ ህግጋቶች ላይ ራሱ አዳዲስ የሆነ የተጨመረ ነገር አለ ማለት ነው። ስለዚህ ይሄ በጣም ጥንቃቄ የሚያስፈልገው ነገር ነው። ለማንኛውም ግን
ሙሉ ለሙሉ ድምፅ ወደ አፍንጫ መሄድ አለበት። እናንተም ይህን በደንብ አዳምጡት እስኪ እኔ ስለው። ለምሳሌ አንኩም አንኩም፣ አሁን ይህ መላሴ ታች ነው ያለው። የመላሴ ሩቁ ክፍል አቅሶ ሊሳን ያለው ታች ነው፣ ወደ ላይ አልወጣም። አንኩም አያችሁ። ይሄና ለምሳሌ ሁለተኛው ደግሞ አንኩ አንኩም ምን አገናኙ? አሁን ይሄ በጣም ልዩነት አለው እኮ። ስለዚህ መቅራት ያለብን እንዴት ነው? አንኩም ቃፍና ካፍ ላይ ይሄን ማድረግ አለብን። ቃፍና ካፍ ላይ ኢንሻአላህ ይሄን በደንብ ለመለየት ሞክሩ። ኢን ካነት عشرة كاملة فأنجيناكم من جانب صبرا جميلا منشورا إن شاء عذاب شديد ተንቂሙን ድምፁ ይወፍራል። ሌላው ደግሞ ቃፍ ነው የመጣው። ስለዚህ ድምፁ ሙሉ ለሙሉ ወደ አፍንጫ ይሄዳል። ቅድም እዚህ ጋር እንዳወራሁት አንኩም የሚለው ጋር ነግሬያቸዋለሁ። ቃፍ እና ካፍ ላይ ይሄን እናረጋለን ብያለሁ። እዚህ ጋር ይሄው ቃፍ መጥቷል። ስለዚህ ይሄን ማድረግ አለብን። ተንቂሙን ሚን ቀብል ثمنا قليلا وتنسون من سفيه ورجلا سلما عنده ሌላው ግን ዳልና ታ ላይ እንደዚሁም ደግሞ ጣ ላይ መጠንቀቅ ያለባቸው ነገር ምላሳችን ጫፉ የፊደሎቹ መውጫ ቦታ ላይ መንካት የለበትም። ብዙ ሰው ዒንደህ አሁን ይኸው ዒንደህ እንደዚህ አይቀራም። ምላስ ልጥፍ ተደርጎ ምላስ እንዴት ይለጠፋል? ያማ ከሆነ እኮ ኢድጋም እያደረግን ነው ማለት እኮ ነው። ፊደሉን በፍጹም ፊደሉ አይነካም። አየር ድምፁን ስንጠቀም ማለት ነው። አየር ድምፁን ከጨረስን በኋላ ግን የዚህን ጊዜ ግድ ነው። ለምን? ያለበለዚያ ፊደሉ አይወጣልንማ። ዳል ማለት ነው፣ ወይም ጣ ወይም ታ ማለት ነው። የበለጠ እነዚህ ፊደሎች ላይ ስለሚጎላ ነው ይሄ ነገር ለይቼ የነገርኳችሁ እንጂ ሁሉም ላይ ይህም መጠንቀቅ አለ። ፊደሎቹን መንካት የለብንም። ነገር ግን አሁን ዳልና ታ ላይ ግን ይሄ ነገር በጣም ጎልቶ ይታያል። ሰዎች ኢድጋም አድርገው ነው የሚቀሩት፣ ኢኽፋ ሳይሆን። ለምሳሌ ዒንደህ አሁን ይሄ ኢድጋም ነው፣ ኢኽፋ አይደለም። በፍጹም። ስለዚህ የፊደሉ መውጫ ቦታ አትጫኑ በመላሳችሁ ጫፍ ማለት ነው። ዒንደህ መላሳችሁ ታች ነው የሚቀመጠው። ምን ስትሉ አሁን የመላሴ ጫፏ እታች ነው ያለችው። ከዛ ግን ደ ለማለት ግን ወደ ላይ ብድግ ትላለች። የፊት ለፊቱ የጥርስ የመብቂያው ጋር ላይኛው መንካት ስላለበት ማለት ነው። ናም ይሄንን አስተውላችሁ ቅሩ። ሚን ዲያሪሂ ናም ሚን ዲያሪኩም ቂንዋኑን ዳኒየህ المقنطرة أن طهرا صعيدا طيبا أنزل فإن زللتم يومئذ زرقا
ينفقون من فضله من فضله ما فأخرجنا كنتم ولن تفعلوا لا ذلول تثير منضود من ضل ذرية ضعفاء تنظرون من ظهورها ظلا ظليلا አሁን ኢኽፋእ ሐቂቂ ጨረስን ማለት ነው። ኢኽፋእ ሐቂቂ ጨረስን ማለት ነው። አሁን ቀጣይ ኢኽፋእ አሸፈዊይ ነው የምንለማመደው ማለት ነው። ኢኽፋእ አሸፈዊ ፊደሏ አንዲት ብቻ ነች፣ ባ ብቻ ነች ብለናል። ቅድም አብራርተናል በሰፊው። አሁን በሷ ልምምድ ልናደርግ ነው። አንድ ብቻ ነው ምሳሌውም ያለው ሌላ ስለሌለ ማለት ነው። በሁለት ቃል ብቻ ነው የሚመጣው። ኢኽፋእ አሸፈዊ በአንድ ቃል የለም። ተርሚህም ቢ አሁን ከንፈራችሁ መዝጋት ብቻ ነው። ከንፈር በጣም ጥብቅ ማድረግ የምናደርግ ከሆነ ይሄ ስህተት ነው። ከንፈርም ደግሞ የምንከፍት ከሆነ ስህተት ነው ይሄም። ስለዚህ ከንፈራችን መገጠም አለበት ነው፣ መግጠም ብቻ። ተርሚህም ቢሒጃረህ አሁን የሚገርማችሁ ነገር ከንፈር መገጠም የለበትም፣ በከንፈር መሃል ክፍተት መኖር አለበት ብለው ያሉት ሰዎች የሚሉት ሰዎች ምክንያታቸው ምንድን ነው? ተርሚህም ቢ እምንል ከሆነ ባሸድ ይሆናል አሉ። እንደው የታለ ባየቱ ጋር ነው ሸዱ? የታለ ሸድ? በአቀራር ደረጃ ራሱ በጽሁፍ በእርግጥ የለም፣ በጽሁፍ ጭራሽ የለም። ይሄ ግልጽ ነው። በጽሁፍ ስለሌለ ምንም ማድረግ። እነሱ ግን አሁን ከንፈራችን የሚገጠም ከሆነ ሸድ ይሆንብናል ባሉ ታዲያ ስለዚህ ባሸድ እንዳይሆን አሉ ከንፈራችንን ትንሽ ከፈት እናርገው አሉ። ይሄ ዝም ብሎ የራሳቸው ፍልስፍና ነው። አያችሁ? ምክንያቱም እስኪ የታለ ባሸድ ባኮ ሸድ ሲሆን እንዴት እንደሚቀራ እኮ እናውቃለን እኮ። ለምሳሌ ተበት የዳ አቢ ለሃቢን ወተብ ስንል አሁን ከንፈራችን ጥብቅ ይላል እኮ አይደል እንዴ? ወተብ ይሄው ጥብቅ ይላል እኮ። ወተብ ጥብቅ አለ አይደለ? እና አሁን እዚህ ጋር ተርሚሂቢ ብለናል እንዴ? ሸዲ ነው ከተባለ እኮ እንደዚህ ነው መቀራት ያለበት እኮ በእነሱ አስተሳሰብ ማለት ነው። ይህ ፈጽሞ የማያስኬር ነው። እንደ ዶክተር አይመን በጣም ይናገራሉ። አስተግፊሩላህ ይሄ ከባድ ነገር እኮ ነው። እስትግፋር ያደርጋሉ። ይሄ እንደ ከባድ ወንጀል እንደ ከባድ ስህተት አይተውት ማለት እኮ ነው። ለምን ለሕኑል ጀልይ አይተውት ማለት እኮ ነው። ለሕኑል ጀልይ እኮ ወንጀል ውስጥ የሚከት ስህተት እኮ ነው። እሳቸው እስትግፋር ሁሉ እኔ ወላሂ ገረመኝ እንደዛ እስትግፋር ሲያደርጉ። ግልጽ ነው በጣም እውነትም ደግሞ እኔ የሁለቱንም እንደዛ የሚሉትንም ራሱ ሰዎች እኔ አይቻለሁ። ወረቀት እያስገቡ ምናምን በከንፈራቸው ሲለቁ ዩቱብ ላይ አይቻለሁ። እንደዛ በጣም የሚገርም ነው እኮ። ምክንያቱም አሁን ሸድ ይሁን ከተባለ እነሱ እንደሚሉት አረ ሸድ እኮ ይሆናል ምናምን ካሉ ታዲያ መቀራት ያለበት እነሱ እንደሚሉት ማለት ነው። በእርግጥ እነሱ ሸድ ይሆንብናል ብለው ተጠንቅቀው ራሱ ቀርተው ከንፈራቸውን ራሱ ገጥመው ሲቀሩ ሸድ አይሆንም ፊደሉ። በጣም የሚያስቀው ነገር ይሄ ነው። ለምሳሌ ከንፈራችንን እኮ ከገጠምን አሉ ባሸድ ትሆንብናለች አሉ ብለው ግን ሲሉት የሚገርመው ነገር ፊደሉ ሸድ አይሆንም። በግድ ካደረጉ ግን ይሆናል። በግድ ታዲያ ላይሆን ነው እንዴ? አውቀን እናበላሸው ካልን እኮ ይበላሻል የትኛውም ነገር እንኳን ይሄ ማለት ነው። ስለዚህ አስለን ሸድ ለማድረግ አይመችም እኮ ፊደሉ ራሱ ፊደሉን ይሄንን ባን ሸድ ለማድረግ ራሱ አይመችም እኮ ነው። አሁን እኮ በጣም ነው የሚያስጠላው። በግድ እናበላሸው ካልን ለምን አይበላሽም ታዲያ?
ለምን አያስጠላም? በግድ ለምሳሌ ሸድ እናድርገው ከተባለ እንዴት ነው የሚሆነው? ተርሚ ሂጃረቲ እንደዚህ በጣም በዒድ ጅደን በጣም ሩቅ ነው። እንዴት አድርገው እንዳገናኙት ከባድ ነው። አለይ ሐሊን ዋናው ነገር ከንፈር መገጠም አለበት። እዚህ አገራችንም ላይ ራሱ አሁን ብዙዎች አሉ። እኔ ላይቭ ላይ አሁን በቪዲዮ ቀጥታ የሚቀሩ ራሱ አሁን አያለሁ። አንዳንዶች ከንፈራቸውን ሲከፍቱ ማለት ነው። ይሄ ዝም ብሎ አጉልንትም ማለት ነውና በፍጹም ሸድ አይሆንም እኮ ነው። አይ ሸድ ይሆንብናል ከተባለ ደግሞ መቀራት ያለበት ታዲያ እንደዚህ ነው መቀራት ያለበት። እኔ አሁን ወይም ደግሞ አሁን እሳቸው ኡስታዙ ሲቀሩ ራሱ አይቼ ወይም ደግሞ ከንፈራቸውን ገጥመው የሚቀሩ ኡስታዞችን ሳይ እንደዚህ የሚቀራ የለም። ተርሚ ሂቢ ልክ ወተብ እንዳልነው ወይም ደግሞ ተበ ጥብቅ እኮ መደረግ አለበት። ባ ሸድ ይሁን ከተባለ ታዲያ እዚህ ጋር አሁን ተርሚ ሂቢ ሂጃረቲ ተብሎ ማን ይቀራል? እንደዚህ ከሆነ ነዋ ኢድጋም ተደረገ የሚባለው። እነሱ እኮ አሁን እኮ ከንፈራችንን ከገጠምን አሉ ኢድጋም ነው ያደረግነው አሉ። የት አለ ኢድጋም? እዚህ ጋር ኢድጋም አደረግን የሚባለው እኮ ተርሚ ሂቢ ብለን ባንጥብቅ ካደረግን እኮ ይሄ ነው ኢድጋም ማለት። አለይ ሐሊን በጣም ሩቅ ነው። እንደው በጣም ከባድ የሆነ ስህተት ነው ይሄ። ከንፈር መገጠም አለበት። ነገር ግን ምን መኖር የለበትም? ቅድም የነገርኳችሁ ነገር ከንፈር በጣም ይሄ ጥብቅ አድርጎ ይሄ ማጨማደድ ማኮማተር ምን ብዬ ልግለጽላችሁ? ማየት ብትችሉ ባሳያችሁ ግልጥ አሪፍ ነበር። ከንፈራችሁን የተረዳችሁ ይመስለኛል። ከንፈር ጥብቅ ማድረግ፣ ከንፈርን በጣም ይሄ ጭምድድ ማድረግ ነገር፣ ኩምትር ማድረግ ነገር ከመጥበቁ የተነሳ ከንፈራችንን በጣም ስናጠብቀው እንደዛ ነው የሚሆነው። ከንፈራችን ይጨማደዳል። ሁለቱም ማለት ነው። ተገናኝቶ ጥብቅ ካደረግነው እንደዛ ነው የሚሆነው። እንደዛ መሆን የለበትም ነው። ታዲያ ተሷዱን ብቻ ሁለት ከንፈሮችን ማገናኘት ብቻ ከዛስ ጉና ድምፁ አየር ድምፁ በአፍንጫ ይወጣል በኸይሹም አለቀ። ይሄ ነው፣ ሌላ ምንም ነገር የለም። ኢቅላብም ስናረግ እንደዛው ነው። ቀልብ ስናረግም እንደዛው ነው። ከንፈር መሃል ላይ ክፍተት የለም። ይሄ ከቅርብ ጊዜ ወዲህ የመጣ ነው። ዓመተ ምህረቱን ራሱ ዶክተር አይመን ይናገራሉ። ምን ያክል ዓመት እንደሆነው ማን እንደጀመረው ራሱ ይናገራሉ። የሚገርማቸው ነገር እሳቸው ማን ራሱ እንደጀመረው ይናገራሉ፣ ስሙን ጠቅሰው ሁሉ። ነገር ግን እሱን ኢንካር አላደረጉም። በቃ ይሄ በራሱ ትግል በራሱ ልፋት የራሱ ኢጅቲሃድ ነው የሚሉት። በራሱ በቃ ለፍቶ ያመጣው እንትን ነው። ያው ብዙ አንቃወመውም ይላሉ። ግልጽ ነው አይደለም? ናም። ስለዚህ ቀድሞቹ ጋር ግን ይሄ የለም ነው። ስለዚህ ከንፈር መገጠም አለበት። ኢህቲዛዝ ግን መኖር የለበትም። ይሄንን ነው መያዝ ያለባችሁ። ለምሳሌ ተርሚሂም ቢ ባከስራ ቢ የታለሸድ ያ ሰላም። እሺ ናም ተርሚሂም ቢሒጃረህ ናም ቱንቢ እኔ አሁን ቆይ ቱቢ ብዬ ቀርቻለሁ እንዴ? ወተብ አይደለም ምንለው? ተበት የዳ ወተብ ሸድ ሲሆን ፊደሎች እንደዚህ ነው። ለምን? የሁለት ፊደል ድምር ውጤት ነው ሸድ። ስለዚህ መጥበቅ አለበት ግዴታ። ወተብ ሀከዛ። ታዲያ እዚህ ጋር አሁን ቱቢ አንድ ሰው ቱቢ ብሎ ከቀራ አበላሽቷል። ይሄ ምንም ጥርጥር የለውም 100%። እንደዚህ ደግሞ የሚቀራ የለም። ስለዚህ ኢድጋም አልተገኘም፣ ፊደሉ ሸድ አልሆነም። እነሱ እኮ አሁን እኮ ከንፈር መገጠም የለበትም፣ ከንፈር መሃል ክፍተት መኖር አለበት ምናምን ያሉት ብለው የሚሰቃዩት እኮ ፊደሉ ሸድ ይሆንብናል ብለው ከመስጋት እኮ ነው። የታለ ሸድ የሆነው እኮ ነው። አሁን አላይ ሐሊን ያው እንደዚህ ነው። ትንሽ ስሜታዊ ሆኛለሁ መሰለኝ። ለማንኛውም ያው በጣም እንትን ስለሚል ነው። አንዳንድ ጊዜ የማይሆንን ነገር ቀይ የሆነን አካል ጥቁር ነው ብለህ መከራከር አንዳንድ ጊዜ እኮ ትንሽ
በጣም ሩቅ ነው አይደለ? ሰውየው ቀይ ነው አይደለ? ነገር ግን አንተ ጥቁር ነው ብለህ መከራከር እኮ እንደዛ እንደማለት ነው። ይሄ በቃ እንደዛ አድርጋችሁ አስቡት እኮ ግልጽ የሆነውን ነገር በቃ እንደዚህ ነው ብለህ ግግም ስትል አንዳንድ ጊዜ ትንሽ ነገሩን ስሜታዊ ያደርጋል። ለዛ ነው። ለማንኛውም ኢንሻአላህ ቱንቢት ናም ሚን ባዕድ ይሄ ነው ኢንሻአላህ። ጀዛኩሙላሁ ኸይረን። ትንሽ ረዘም ብለዋል። መጀመሪያም ተናግሬያለሁ እንደሚረዝም ግድ ነው። እንግዲህ በቻልኩት ያክል ለመፍጠን ሞክሬያለሁ። ስፈጥን ራሱ ብዙ ነገር ያበላሸሁት ነገር አለ። ማንኛውም ዋናው እውቀቱን መያዛችሁ ነው። መርዘሙ ማጠሩ አይደለም። አላህ ያግራላችሁ ለእናንተም ለእኛም። በሚፈለገው መልኩ አስተምሬ ከሆነ በአላህ ሱብሓነሁ ወተዓላ እገዛ፣ በአላህ ሱብሓነሁ ወተዓላ እርዳታ ነው። በእኔ አቅም ብልሃት ችሎታ አይደለም። የተሳሳትኩት ነገር ካለ ያጎደልኩት ነገር ካለ በንግግርም ያጠፋሁት ነገር ካለ አውፍ በሉኝ። ለአላህም አፉታን እጠይቃለሁ፣ ይቅርታን እጠይቃለሁ። የተሳሳትኩት ነገር ካለ ከራሴ ጉድለት እንዲሁም ደግሞ ከሚነ ሸይጣን ነው። ጀዛኩሙላሁ ኸይረን። እኔም ባስተማርኩት እናንተም በምታዳምጡት የምትጠቀሙ የምትለወጡ አላህ ያደርጋችሁ። እኔም እንደዛው የምለወጥ የምጠቀም አላህ ያደርገኝ። ለዛሬ እዚህ ጋ ይበቃናል። ቀጣይ ኢንሻአላህ አሕካሙ ኑን ሳኪነት ወተንዊን 4 ህግ አለው ብለን አይተናል። ኢዝሃር፣ ኢድጋም፣ ኢቅላብ፣ ኢኽፋ ብለን አይተናል። ጨረስን ማለት ነው። ቀጣይ ስለ መድ ነው የምንለማመደው ተድሪብ የምናደርገው። የመድ ክፍሎችን ኡስታዙ በተወሰነ እዚህም አስቀምጠውልናል። ስለዚህ ቀጣይ ስለሱ ይሆናል የሚኖረው ማለት ነው። ለዛሬ እዚህ ጋር ይበቃናል። ሱብሓነከ አላሁመ ወቢሐምዲክ አሽሀዱ አን ላ ኢላሃ ኢላ አንተ አስተግፊሩከ ወአቱቡ ኢለይክ። ወሰላሙ ዓለይኩም ወረሕመቱላሂ ወበረካቱሁ።